ሰላም ሰላም ክቡራትና ክቡራን የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይበዛ ይሁን። በእለቱ ደግሞ አንዲት አጠር ያለች ቪዲዮ በተለይ ደግሞ በብሎክ የተደረጉ የዩቲዩብ ቻናል ሰብስክራይበሮቻችሁን እንዴት ከብሎክ ማውጣት እንደምትችሉ በዚህ በዩቲዩብ አፕ እንዲሁም ሰዓታችሁን እና ሰብስክራይበራችሁን ንጹህ የሆነውን እንዴት ማኔጅ ማድረግ እንደምትችሉ እንዴት ማየት መቆጣጠር እንደምትችሉ አሳያችኋለሁ ማለት ነው። አብረን ቆይ ቀጥታ ወደ ቪዲዮ። ኦኬ ምንድነው የምናደርገው? መጀመሪያ እንዳልኳችሁ ወደ ብሎክ የተደረጉ ብሎክ ስናደርግ እንግዲህ በድንገት ብሎክ ያደረግናቸው ሰዎች ይኖራሉ። አንዳንዴ በተለይ ለዩቲዩብ ጀማሪ ስንሆን ደግሞ ቀለም ሰጠን ብለን እንደዚህ ነገሮች እናንተም ላይ ሀፕን አድርገው ሊሆን ይችላል። ብሎክ በድንገት ሊደረግ ይችላል። ቀለም ሰጠን ብለው ሃይድ ዩዘርስ የሚል ሊነኩ ይችላሉ ሰዎች እና ሞዴሬተር ሲሰጡ ሳያውቁ ቀለም እንዴት እንደሚሰጥ ሳያውቁ እንደዚያ ውስጥ ሊያስገቧችሁ ይችላሉ። ከዚያ በኋላ እናንተ ሄዳችሁ ኮሜንት ትጽፋላችሁ ምናምን የተለያየ ነገር ታደርጋላችሁ። ቀጥታ ስርጭታቸው ላይ ትሄዳላችሁ። እነሱ ግን አያዩዋችሁም ማለት ነው ኦሬዲ ብሎክ ስላደረጓችሁ። እንዲህ አይነት ነገሮችን ብሎክ ያደረገ ሰው ከብሎክ እንዴት ማውጣት እንዳለበት አሳያችኋለሁ ማለት ነው በጥቅሉ። ኦኬ አሁን ወደ ዩቲዩባችሁ አፕ ላይ ነው የምትሄዱት። ይሄ ላይቭ የምትገቡበት ዩቲዩብ አፕ አለ። አንዴ ክሊክ ታደርጋላችሁ ማለት ነው በዚህ መልኩ። ከዚያ በኋላ ከስር ላይ እንደምታዩት ፕሮፋይል ፒክቸራችሁ አለ የዩቲዩባችሁ ማለት ነው። እሷን ፕሮፋይል ፒክቸር አንዴ ትነካላችሁ። ዘን ጫፍ ላይ የሴቲንግ ምልክት አለች እዚች ጋር እንደምታዩት። እቺን ሴቲንግ አንዴ ክሊክ ታደርጋላችሁ ማለት ነው። ከዚያ በኋላ ስክሮል አፕ ታደርጋላችሁ እንዲህ አድርጋችሁ ወደ ላይ ስትሉት ምን ታገኛላችሁ መሰላችሁ? ኦኬ ፕራይቬሲ የምትለዋን ትነካላችሁ። እቺ ቁልፍ ምልክት ያለችባትም ማለት ነው። እንዲሁ ነው ይመጣላችሁ። ከዚያ ማያድ ሴንተር የሚል አለ፣ እሱ ተውት። አባውት ዩር ሎኬሽን አለ፣ ብሎክድ ኮንታክትስ እና ዩቲዩብ ተርምስ ኦፍ ሰርቪስስ የሚል አለ። የዩቲዩብ ተርምና ሰርቪስ እዚህ ጋር ማግኘት ትችላላችሁ። የዩቲዩብ ደንብና መመሪያዎችን እዚህ ጋር እየመጣችሁ ልታዩ ትችላላችሁ። ቤዚካሊ እግረ መንገዱን ካንዴ ላሳያችሁ። እቺን ትነኩና እነኚህ እዚህ ጋር በዝርዝር የተቀመጡ ነገሮች የዩቲዩብ ደንብና መመሪያዎች ናቸው። እነዚህን ብታነቧቸው ይጠቅሟችኋል። ያ ባክበሉት ተመልሳችሁ ሴቲንግ ጋር ትሄዳላችሁ። አሁን ዋና አላማችን ብሎክ ያደረግናቸውን ሰዎች እንዴት ከብሎክ እናውጣ ነው። ፕራይቬሲ ላይ እዚህ ትመጣላችሁ። ኤው እዚህ ጋር እንደምታዩት ብሎክድ ኮንታክትስ የሚል አለ። እዚህ ጋር እንትነካላችሁ ማለት ነው። ኦራይት አሁን እዚህ ኪዳን ሚዲያ የሚል አለ አንድ። ከዚያ ሙሳፊር አለ፣ ዳጊማን፣ ሳሉ፣ ካሳሁን ረጋሳ የሚሉ ሰዎች እዚህ ጋር ብሎክድ ተደርገዋል። አሁን ኪዳን ሚዲያን አሁን ከብሎክ ላውጣው ብትሉ እዚህ ጋር ይችን መንካት ነው። በቃ አያችሁ ከብሎክ ወጣ። እንዲህ ያረጋችሁ ይሄንን ፊት ለፊት ያለውን የኤክስ ምልክት ስትነኩ ከብሎክ ተዋጡታላችሁ ማለት ነው። አንዱ መንገድ ይሄ ነው። ሁለተኛው ኢሹ ደግሞ ዛሬ ላሳያችሁ ያሰብኩት ሰዓታችሁን እንዴት ማኔጅ ማድረግ ትችላላችሁ፣ እንዴት ትቆጣጠራላችሁ፣ የት ጋር ነው ትክክለኛው ዋች አወር የሚታየው የሚለውን በተለይ ደግሞ ብዙዎቻችሁ በዩቲዩብ ስቱዲዮ ነው የምታውቁት። በክሮም ገብቻ አሳያችኋለሁ እኔ ማለት ነው። ዩቲዩብ ስቱዲዮ አፑን አውርዳችሁ ከፕሌይ ስቶር ወይም ከአፕ ስቶር እሱ የተለመደ ነው። እዚያም ጋር ግን ያለውን ነገር ስለማታውቁት ብዙዎቻችሁ አታውቁትም። አሁን እዚያ ጋር ያለውን ታብ ሁለት ታቦች አሉ። እነሱን ግልጽ በሆነ ነገር ሁኔታ ነግራችኋለሁ ማለት ነው። ቀጥታ ወደ ክሮም ነው የምትገቡት። ክሮም ትገባላችሁ። እዚህ ጋር መዘንጋት የሌለባችሁ ወደ ዴስክቶፕ ሳይት ያላደረጋችሁ ልጆች ምን ጊዜም ቢሆን ክሮም በተለይ ደግሞ የመጀመሪያችሁ ከሆነ ዴስክቶፕ ሳይት ላይ ታረጉታላችሁ። ከዚያ እዚህ ሰርች ባሩ ጋር ዩቲዩብ ስቱዲዮ ብላችሁ ተጽፉለታላችሁ። ዩቲዩብ ስቱዲዮ ነው ኦሬዲ ጽፌው እየተገለገልኩበት ስለሆነ ዩቲዩብ ስቱዲዮ የሚል አለኝ። እሷን አንዴ ነካለሁ ማለት ነው። በጣም ጥሩ። በዚህ መልኩ ይመጣላችኋል። አሁን ዩቲዩብ ስቱዲዮ በዚህ መልኩ ይመጣላችኋል። ወደ ላይ በሉት እንዲህ አድርጋችሁ እዚች ጋር ይችን 3 ነጠብጣቧን። ምክንያቱም መጀመሪያ በባለፈው የሰራሁት ቪዲዮም ላይ እንደነገርኳችሁ ልክ ኮምፒውተራችሁ ወይም ላፕቶፓችሁ የሚሰራውን ስራ ስልካችሁ እንዲሰራው ከፈለጋችሁ ወደ ዴስክቶፕ ሳይት መቀየር መቻል አለባችሁ ማለት ነው። ይሄን ለመቀየር ምንድነው የምናደርገው? እዚህ 3 ነጥብጣቦች አሉ ጫፍ ላይ፣ እሷን ትነካላችሁ። በዚህ መልኩ ዝርዝሮች ይመጡላችኋል ማለት ነው። በዚህ መልኩ ይመጡላችኋል። አሁን ተመልከቱ። ዴስክቶፕ ሳይት የምትለው አሁን ይችን አንዴ ራይት ማድረግ ነው።
ራይት ማድረግ ነው እንዲያሩ አያችሁ በዚህ መልኩ ይመጣልና ከዚያ እቺ ዩቲዩብ ስቱዲዮ የምትሏን የመጀመሪያዋን እንነካታለን አሁን በኮምፒውተር ፎርም ነው የመጣው ኦሬዲ ዴስክቶፕ ሳይት ሆኗል አሁን እዩት አይው እዚህ ራይት ሆኖልናል ማለት ነው እዚህ ጋር አይታችሁታል አው ቀድሞ ራይት አልነበረም አሁን ራይት ሆኖልና እንደዚህ ይመጣልናል ማለት ነው ከዚያ ሰዓታችን እንዴት ነው የምንቆጣጠረው እዚህ ጋር በዚህ መልኩ ይመጣልናል እነዚህ ናቸው ወሳኝ ነገሮች እንግዲህ እዚህ ጋር ዩቲዩባችን ላይ ያለንን አጠቃላይ እንቅስቃሴ ለመቆጣጠር የሚያስችሉ ሁኔታዎች የሚገኙት እዚህ ጋር ነው እነዚህን ሶስት ሰረዞች እዚህ ጋር እንነካለን በስልካችሁ በስተግራ ሳይድ at the top corner of your phone ክሊክ አድርጉ እዚህ ጋር ሶስት ነጥብ ይሄን ክሊክ ያደረጋችሁት ቀድሞ በምስል የነበሩት ነገር አሁን በጽሁፍ እንዲመጡላችሁ ቀድሞ በሆነ በምስል ነበሩ አሁን በጽሁፍ ይመጡላችኋል የመጀመሪያው እንግዲህ ዳሽቦርድ ነው ሁለተኛው ኮንቴንት የሚላልላችሁ አናሊቲክስ የሚላል ኮሚዩኒቲ የኮሚዩኒቲ እንቅስቃሴ ላንጉዌጅ ኮንቴንት ዲቴክሽን ኮፒራይት ምናምን ምን ካለ እዚህ ጋር ይሄን ስትነኩ ያሳያችኋል ማለት ነው ከኮፒራይት ነፃ መሆን አለመሆናችሁ እስካሁን ያለውን አጠቃላይ ሂደታችሁን earn ወይም ይሄ ሞኔታይዜሽን የሚባለው አጠቃላይ የሰዓታችሁና ሰብስክራይበር የምታዩበት ነው ካስተማይዜሽን የሚባል አለ ኦዲዮ ላይብራሪ የሚባል አለ እነዚህ ናቸው አሁን የኛ ምንድነው የምናደርግ የኛ ዋና አላማ በዚህ ቪዲዮ ሰዓት አካባቢ earn ታቧን ነክተን ሌሎችን በሌላ ጊዜ እንመለስባቸዋለን ቪዲዮ እንዳይረዝም earn የምትለዋን እንነካለን ማለት ነው earn የምንለውን ስንነካ ሁለት ነገሮች ነበሩ እዚህ ጋር የመጀመሪያው 3000 ነው አሁን ይቺ ሾርት ፊድስ 3 ሚሊዮን በ3 ወር ቪው ካለ ሞኔታይዝ መሆን ይቻላል ልብ በሉ በ3 ወር 3 ሚሊዮን እይታ ለሾርት ሞኔታይዝ ለማድረግ እና 3 ቪዲዮዎች አፕሎድ መደረግ አለባቸው 500 ሰብስክራይበር ያስፈልገናል ለሎንግ እና መካከለኛ ቪዲዮ በተለይ ለላይቭ ስትሪም እና ለሌሎች ቪዲዮዎች ደግሞ ቫሊድ ፐብሊክ ዋች አወር የምትላለች ስለዚህ እዚህ ጋር እሱ በ3 ወር 500 ሰብስክራይበር እና 3000 ዋች አወር ካሟላችሁ በ3 ወር ልብ በሉ ሞኔታይዝ መሆን ትችላላችሁ በተለይ የመጀመሪያ ደረጃ ሞኔታይዜሽን የሚባል አለ ጊፍት ምናምን ለመቀበል ቻናል ሜምበርሺፕ እንትን ለማለት እንደዚህ ነገሮች ይከፈቱላችኋል ማለት ነው ይሄን ካረጋችሁ አሁን ይሄ ቻናል እንደምታዩት ከፍቷል ይሄ የመጀመሪያ ፌዝ ሞኔታይዜሽን ከፍቷል አፕላይ አልተደረገም እንጂ ሁለተኛውም ከፍቷል ኦሬዲ ዛሬ ነው እንትን ያለ ከፍቷል ማለት ነው አሁን አጠቃላይ ነው የከፈተው በ3000 ሲከፍትላችሁ እዚህ ጋር እንዲ ብሎ ያሳያችኋል ከዚያ ከታች 4000 ላይ ጸጥ ነው የሚለው ማለት ነው ያለውን ሰዓት ነው የሚያስቀምጥላችሁ አሁን ይሄኛው ቻናል አክቹአሊ ትላንትና አልሞላም ነበረ ለቪዲዮ ላሳያችሁ ያሰብኩት እንግዲህ ዛሬ ሞልቶ ነው ቆይ ልመለስና ወደ ሌላ ቻናል ልግባ ሌላ አዲስ ቻናል ላይ ልምጣላችሁ ይሄኛውን በደንብ እንዴት እንደምትቆጣጠሩት እንዳሳያችሁ ወደ አዲስ ቻናል ልምጣ ማለት ነው እሺ ዩቲዩብ ስቱዲዮ ገባለሁ እንደዚህ ሁኜ ሶሪ እዚች ምስሏን እንነካና እንቀይረዋለን ማለት ነው ኦኬ ስዊች አካውንት ምትለዋን እንነካለን እግረ መንገዱን እምነካውንም እያያችሁ ብዙ ቻናሎች ቢኖሩ ስልካችሁ ላይ እንዴት መቀየር እንደምትችሉም እግረ መንገዱ እየተማራችሁበት ትሄዳላችሁ ከዚያ ቆይ ታይገር ጋር ልግባ ታይገር ያው ጀማሪ ስለሆነ እሱ ለጀማሪ ዩቲዩበሮች እሱ ጥሩ ምሳሌ ይሆናል ስለዚህ ቀድሞ ባልኳችሁ መሰረት ወደ ሞኔታይዜሽን እገባለሁ ወይም ወደ earn tab በዚህ መልኩ ነው እዩት እንግዲህ ዙም አውት ላድርግላችሁ ይሄው 500 ሰብስክራይበር ይላል አይደል እዚህ ጋር ተመልከቱ 500 ሰብስክራይበር 51 ሰብስክራይበር ነው ያለው ይሄ ገና እዚህ ጋር 500 ሰብስክራይበር ካለን በ3 ወር ውስጥ እና 3 ቪዲዮዎች እዚህ ጋር in the last 90 days 3 ቪዲዮ አፕሎድ ካረኩኝ ይሄው 3 ይላል እዚህ ጋር አያችሁት 3 ቪዲዮ አፕሎድ ማድረግ አለብህ 500 ሰብስክራይበር መድረስ አለብህ እንዲሁም 3000 ያት እዚህ ጋር 3000 አይው ቫሊድ ፐብሊክ ዋች አወር መድረስ አለብህ ስንት ዋች አወር ነው ያለኝ አሁን እዚህ ጋር አንድ ነች one valid public watch hour in the last 365 days ነው ስንት መድረስ አለበት ፈርስት ሞኔታይዜሽን አፕላይ ለማድረግ የሱፐር ቻት እና ሱፐር ስቲከር እንዲሁም የሜምበርሺፕ እንዲከፈትልኝ ምን ማድረግ አለብኝ አድሰንስ እንድሞላ ይሄን ማሟላት አለብኝ በ3 ወር 500 ሰብስክራይበር እና 3000 ዋች አወር መድረስ አለብኝ ምን ለማድረግ በፐብሊክ ዋች አወር ሞኔታይዝ ለመሆን
ፐብሊክ ዋች አወር ማለት ምን ማለት ነው ሲባል በሾርት ሳይሆን በቪዲዮዎቻችን የምንሞላው ዋች አወር ነው። ቫሊድ ማለት ያ ነው። ሾርት ዋች አወሩ አይያዝም እዚህ ጋር። ሾርት ታዲያ እንዴት ነው ሞኔታይዝ የሚሆን ያላችሁ እንደሆነ እዚህ ጋር እንደምታዩት ሾርት ላይ 3 ቪዲዮዎች መጫን 500 ሰብስክራይበር መኖር እንዲሁም 3 ሚሊዮን እይታ በ3 ወር ውስጥ ማሳካት። እዚች ጋር አፕላይ ናው የምትላለች እሷ በጥቁር ትከፈትልናለች ማለት ነው። ይሄንን ማሟላት ስንችል ሁለተኛው ፉል ሞኔታይዜሽን የሚባለው ደግሞ ከፍ ስታረጉት እንደዚህ ስክሮል አፕ ስታረጉት 51 ሰብስክራይበር አለ 1000 ሰብስክራይበር መድረስ አለበት በአንድ አመት ውስጥ በባለፉት 365 ቀናት ውስጥ 1000 ሰብስክራይበር መሙላት አለብኝ። 4000 ምን ዋች አወር 4000 ዋች አወር ማሳካት አለብኝ ፉል ሞኔታይዜሽን የሚባለው። ለሾርትም ከ3 ወር ካለፈኝ 1000 ሰብስክራይበር 3 ቪዲዮዎች እንደተጠበቀ ሆኖ 10 ሚሊዮን ቪው ወይም እይታ ማሳካት ይጠበቅብናል ማለት ነው። ስለዚህ ሰዓታችሁን እዚህ ጋር ነው እየመጣችሁ ቸክ የምታረጉ። በ3000 ሞኔታይዝ መሆን ይቻላል ሲባል ያው ከላይ እንደነገርኳችሁ በ3 ወር ውስጥ 500 ሰብስክራይበር 3 ቪዲዮዎች እንዲሁም ምን 3000 የእይታ ሰዓት ማሳካት አለብን ማለት ነው። አይ ቲንክ ግልጽ ይመስለኛል። እንደዚህ ካሟላችሁ ሞኔታይዝ መሆን ትችላላችሁ እና ሰዓታችሁንም እዚህ ጋር በዚህ መልኩ እየመጣችሁ ማኔጅ ማድረግ ትችላላችሁ። ሌላው እዚህ ጋር ኮንፊውዥን ወይም ግርታ የሚፈጥር በብዙ ሰዎች ዘንድ አናሊቲክስ ጋር ሂደው አይተው ነው አሁን ሰዓታችን ይሄ ነው የሚሉ ብዙዎች ማለት ነው። ይሳሳታሉ ሰዎች። አናሊቲክስ ጋር ያለው አይደለም። አናሊቲክስ የምትለዋን ነክታችሁ እዚች ጋር ስትነኩ በባለፈው 7 ቀናት ወይም በአንድ ሳምንት ውስጥ ያላችሁን ነገር ያሳያችኋል። ስትነኩ ላስት 28 ዴይስ አለ በ28 ቀን፣ ላስት 90 ዴይስ በ3 ወር ውስጥ፣ ላስት 365 ዴይስ። ስለዚህ እቺን ንኳት እንዲያርጋችሁ። አሁን ይሄን ስትነኩ ይሄ ቻናል 3.3 ሰዓት አለው እዚህ ጋር። አሁን 3 ሰዓት አለኝ እኔ የለኝም። የትኛው ነው ሰዓት የትክክለኛው? ቅድም አርን የሚለውን ነክቼ 1 ሰዓት ነው አይደል ያለኝ? 1 ሰዓት ነው ያለኝ። ስለዚህ እዚህ ጋር 3000 ሰዓት አሳይቷችሁ እዚያ ጋር 2000 ሊሆን ይችላል 2500 ሊሆን ይችላል። ስለዚህ ትክክለኛው ቫሊድ የሆነው የትኛው ነው? አርን የምትለው አነክታችሁ ነው እንጂ አናሊቲክስ የሚለውን ነክታችሁ የምታዩት አለ። የኛው ትንሽ ይጋሽባል። እዚህ ጋር አሁን ያየነው ሰዓት ምንን ያካትታል መሰላችሁ? ፕራይቬት እና ሊስትድ ያለውን ጨምሮ ነው። ፕራይቬት እና ሊስትድ ላይ ያሉ ቪዲዮዎች ቫሊድ ፐብሊክ ዋች አወር ላይ አይመደቡም ማለት አይደመሩም። ይቅርታ አይደመሩም። ብቻኛው የሚደመረው የትኛው ነው ካላችሁ ፐብሊክ ያረጋችሁት ነው። ፐብሊክ ያረጋችሁት ለሌሎች ሰዎች በይፋ የሚታየው ቪዲዮአችሁ ብቻ ነው ለዋች አወር የሚጠቅማችሁ። ስለዚህ ዋች አወር እንዲጨምርላችሁ የምትፈልጉትን ቪዲዮ ነው ፐብሊክ የምታረጉት። ፕራይቬት ወይም አንሊስትድ ካረጋችሁት እዚህ አናሊቲክስ ላይ ያለውን ሰዓት ካልኩሌት አድርጎ ያስቀምጥላችኋል። ግን ለሞኔታይዜሽን የሚያበቃችሁ ዋች አወር ላይ ኮንትሪቢዩት አያደርግም ማለት ነው። እንግዲህ ለዛሬው ልሰራላችሁ ያሰብኩት ቪዲዮ ይሄ ነበር ቤተሰብ። አይ ሆፕ እስከ መጨረሻው ታዳምጡታላችሁ። ጠቃሚ ቪዲዮ ስለሆነ ለሌሎችም እንዲዳረስ ሼር አድርጉት። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በእንደዚህና መሰል አዳዲስ ቪዲዮዎች ወደፊት እንመጣለን። ቴንክ ዩ